ቤተሰቦች እንደምን የፕሪቶሪያውን ስምምነት የጣሰ ጥቃት ደርሶብኛል ብሎ በትናንትናው ዕለት የአፋር ክልላዊ መንግስት መግለጫውን ካወጣ በኋላ ዴቨሎፕመንቶችን እየጠበቅን ነው የምንገኘው። ከምሽቱ 1 ሰዓት አካባቢ 6 የሚሆኑ ቦታዎች ላይ 6 የሚሆኑ መንደሮች ላይ ህወሓት በከባድ መሳሪያ የታገዘ ጥቃትን በማድረስና በጉልበት እነዚህ 6 ቦታዎች በመያዝ የፕሪቶሪያውን ስምምነት የጣሰ ጥቃት አድርሶብኛል ብሎ የአፋር ኮሚኒኬሽን ቢሮ እንደምትመለከቱት በትናንትናው ዕለት ማታ ፖስት አድርጎ ነበር። እነዚህ ጥቃቶች የሚቀጥሉ ከሆነ እነዚህ ጥቃቶች የማይቆሙ ከሆነ ደግሞ የአፋር ክልላዊ መንግስት ከውጭ የመጣበትን ጥቃትና ከውጭ የመጣበትን ትሬትና አደጋ በራሱ መንገድ ለመከላከልና ወደ ጦርነት መግባቱ የማይቀር እንደሆነ ነው እንግዲህ በዚህ መረጃ ያሳውቀው። እንግዲህ አንዳንዶች ደግሞ እንደሚናገሩት ከሆነ እነ ጌታቸው ረዳም ሆነ ሌሎች የተለያዩ ከፍተኛ የመንግስት አመራራትና በቀድሞ የህወሓት ውስጥ የነበሩ የተለያዩ ከፍተኛ አመራሮች ማለት ነው እንግዲህ እነሱ እንደሚናገሩት ከሆነ የሻዕቢያን አጀንዳ ወይ ደግሞ የኤርትራን አጀንዳ ለማስፈጸም ቲፒኤልኤፍ የተንቀሳቀስ እንደሆነ ተነግሯል። ከዚህ ጋር በተያያዘ ደግሞ አንዳንድ አንኮንፈርም የሆኑ ሶርሶች ወይ ደግሞ በእርግጠኝነታቸው ላይ 100% እርግጠኛ ያልሆንኩባቸው ሶርሶች አስመራ ኤርትራ ውስጥ እንግዲህ ዶክተር ደብረጽዮን ታይተዋል የሚል ነገር እንግዲህ ወጥቷል። ይሄ ከጀርባ የምትመለከቱ ደግሞ ሱዳን ውስጥ የተመረቀ የሚገኘው የህወሓት አርሚ 7 የተባለው ደግሞ አርሚ 7 የተባለው ወታደራዊ ክንፍ ነው እንግዲህ እንደምትመለከቱና እዚህ ጋር የምትመለከቷቸው በኤፍፒቪ ድሮን ደግሞ ፈርስት ፐርሰን ቪው ወይም ደግሞ ይሄ የድሮን ጥቃትና የድሮን ዋርፌር ላይ ትሬኒንግ የወሰዱ ወታደሮችን እያስመረቀ የምትመለከቱበት ነው። ይህ በሰሜናዊ ኢትዮጵያ ከዛሬ 3 ዓመት በፊት የነበሩትን የተለያዩ ውጥረቶች ድጋሚ እንዲመጡና የተለያዩ እልቂቶች ድጋሚ እንዲመጡ የተለያዩ ኃይሎች የተንቀሳቀሱ ነው የሚገኙት። እንግዲህ በአሁኑ ሰዓት ላይ ስም ኔም እያረኩ አይደለም፣ ብቻ ሁሉም ሪስፖንሲቢሊቲ የሚወስድበት ሁሉም ደግሞ ካዥዋልቲ ሁሉም ጉዳት የሚወስድበት ውጊያ ነው የሚሆነው ድጋሚ የሚጀምር ከሆነ። አንዳንድ መረጃዎችን ለማጣራት እንደሞከርነውና ከአካባቢው ካሉ ሰዎች እንግዲህ መረጃዎች እንደደረሰኝ ከሆነ በአካባቢው የሚካሄደው ያለው ውጊያና ያለው ጦርነት በቲፒኤልኤፍ እና በቲፒኤፍ መካከል እንደሆነ ነው የሰማሁት። እንግዲህ ቲፒኤፍ ወር ደግሞ በተለምዶ ሀራይ መሬት ተብሎ የሚጠራው ቡድን እንግዲህ ህወሓት የተደጋጋሚ ጥቃቶችን ካደረሰ በኋላ ህወሓት መልስ ምት እየሰጠ ነው የሚል መረጃ ነው እንግዲህ ከዛ ቦታ ያገኙት። ፈርዘር መረጃዎች የሚወጡ ከሆነ አጣርቼ እነግራቸዋለሁ። እየተፈጠረ ያለው ነገር ገና አዲስ ስለሆነ ጉዳዩ ውጊያውና ኮንፍሊክቱ አዲስ ስለሆነ ብዙ መረጃዎች ከዚህ ሊወጡ ይችላሉ። ያው ባትል ግራውንድ ወር ደግሞ ውጊያውን እያካሄዱበት የሚገኙ የአፋር ክልል ስለሆነ እንግዲህ የአፋር ብሔራዊ ክልላዊ መንግስት እንግዲህ በትናንትናው ዕለት ያን መግለጫ ያወጣው የቲፒኤልኤፍ ቡድን የፕሪቶሪያውን ስምምነት ጥሷል የሚል መግለጫ ያወጣው በትናንትናው ዕለት በዚህ ምክንያት ነበረ። እንግዲህ በተቻለኝ አቅም ቦታው ላይ ባሉ ሰዎች መካከል በስልክም በምንም ለማጣራት እየሞከርኩ ነው። መረጃዎቹን እጄ እንዳስገባው ነግራችኋለሁ። አሁን ደግሞ አንድ ፕሮግራም ነኝ። ከዛ ፕሮግራም በኋላ በደንብ ነግራችኋለሁ።